ግድ ባይሆንብኝ እዚህ ቤት አልመጣም። ቆይ እኔ ጠላት ነኝ እንዴ? ጠላት ያሉሽ እንደሆነ ውሽማ መሆን አለብን። አሁንም ልድገምልሽ፣ የአባቴ ሚስት ነሽ፣ የእንጀራ እናቴ ነሽ። ደህና አባት እንዳልካት ተመጻድቅ በእሱ ተመጻድቅ ያላቅም ባለጌ አትበይ። ስነ ስርዓትሽን ያዥ፣ ካልሆነ ግን አዋርድሻለሁ። እንዴት ነው ተወር? ጉድሽን ለባልሽ ነገር ነው። ሞኛት አባቴ እኮ እየገደልኩት እንኳን እየገደልሽ አይደለም ብለኛል። በክብር ትኖሪ እንደሆነ ኑሪ። ይሄ የእናቴ ቤት ሰላም ስለምፈልግ ነው ዝም ያልኩት። ይልና አልሰማሽም? ተኝ እንደሆነ ተኝሽ። ቲና በድጋሚ ስራ ፈታ አባባ ጋር መታለች። አባባም እንግዲህ ትሁት ነበረ የቤቴን የምታጸዳል። እኔ ገረመ ማለት ነው የቲና ቂንቂን ቤት እንኳን ማጽዳት በስርዓት አችልም እኮ ማለት ነው። እና ትሁት ነበረ ቤቴን በስርዓት የምታጸዳልኝ እና ሽንት ቤቱን ቆሻል፣ ቤቱን በጣም ቆሻሻ ነው ምናምን ጥላለች ማለት ነው ቲና። እና እሷ ነበረ የምታጸዳልኝ። እሷንም አባረራችኋትና ከዚህ በኋላ ስራ መቀጠር ከፈለግሽ መታወቂያሽንም አሳድሺ ተያዥም ይዘሽ ነይ ብሏታል አባባ ማለት ነው። ሲቀጥል ደግሞ አቶ ገዛኸኝ የሚስታቸውንና የእሳቸውን የናቲን እናት ማለት ነው ንብረታቸውን በቤቲ ስም አዙረዋል ማለት ነው። እንግዲህ ናቲም ለእናቴ የሆነ ድርጅት ለስሟ ማስጠሪያው በህይወት እንደሌለች ስለሆነ የሚያስበውና ለእናቴ የሆነ ድርጅት መክፈት እፈልጋለሁና በስሟ የሆነ ድርጅት ከፍቼ ስሟን ማስጠራት እፈልጋለሁ። ለዛ ደግሞ 15 ሚሊዮን ብር ጠይቋል ከአቶ ገዛኸኝ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። እንኳን ወደ ሞአም ዩቲዩብ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ዛሬም እንግዲህ በተለመደው በትሁት ድራማ የሆነ አስተማሪ የሆነ ድራማ ነው ተከስተናል ማለት ነው። እንግዲህ የዛሬው አቶ ገዛኸኝና ቤቲ ያው እንደምታውቁ ነው። ናቲ እስካሁን ድረስ እናቱን አላየም። ብዙዎቻችን ግን በትሁት እንፈርዳለን ማለት ነው። ትሁት ናቲንና እናትየዋን ብታገናኛቸው በእርግጠኝነት ወይ ይገሏታል ማለት ነው። እና የትሁት ናቲንና እናትየዋን አለማገናኘት መጨረሻው አሪፍ ነው የሚሆነው ማለት ነው። ልክ እንደ ቤቲ ማለት ነው። ቤቲ እንግዲህ በባሏ ላይ ሌላ ሰው ደርባ ነው ዙራ፣ አሁን መጨረሻ ደግሞ ተመልሳ ባሏ ቤተሰቦች ጋር መጣች ማለት ነው። ያው ስራም እንዳላገኘች በጣም ብዙ እንደተመሰቃቀለች እና አስቸጋሪ ሁኔታ ላይ እንዳለች ሁና ነው የተመለሰችው። ሰው የዘራውን ያጭዳል ማለት ነው። እና አቶ ቤቲ ማለት ነው በእርግጠኝነት አቶ ገዛኸኝና የናቲ እናት ይገናኛሉ። መጨረሻው አሪፍ ነው የሚሆነው ብዬ ጠብቃለሁኝ። ግን አሁን ላይ ናቲን ጠጋ ብለው ነበረ ምናምን ልታዋራው ሞከረች። ናቲ ግን ዲስሪስፔክት ነው ያደረጋ። በቃ ምንድን ነው በራሷ እንደማትተማመንም እንዴ ሲጀመር እሷ ትሁት ጋር ሄዳ ምናለች፣ እንዴት ነኝ እኔ አላምርም እንዴ ስታይ ግዴት ላይ ምናምን እንዲህ አረ በጣም ነው የምታምረው ምናምን አለቻት። እና ናቲ ታዲያ ለምንድን ነው የማያዋራኝ ሂጂ ምናምን ብሎ እኮ ገፍታትሮኝ ሄዴ ምናምን አለቻት ለትሁት ማለት ነው። እና እንዴት አይገፋታትርሽ? እንደውም ሲያንስሽ ነው አንቺን በጥፊ ነበረው ማለት ነው። ለምን የሰራሽው ስራ ጥሩ ስላልሆነ የእናቱን ንብረት በስምሽ አዙሮታል አቶ ገዛኸኝ። በነገራችን ላይ አቶ ገዛኸኝ ንብረታን ቤቱን ሁሉንም ነገር በቤቲ ስም አዙሮታል ማለት ነው። ምክንያቱም ናቴ ለእናቴ የሆነ ድርጅት ከፍቼ ስሟን ማስጠራት ፈልጋለሁ እና 15 ሚሊዮን ብር እንዲሰጠኝ ብሎ ጠይቆታል ማለት ነው አቶ ገዛኸኝን። አቶ ገዛኸኝን ቤቱን ንብረቱን ማነው ብሩን መስጠት ስለማይፈልግ እንዲከፈት በቃ እሷ እኮ ሙታለች ምንድነው ስሟን የምታስጠራው አላስጠራው ምናምን እያለ ስለሆነ ማለት ነው። እና ንብረቱን እንዳለ በቤቲ ስም አዙሮታል ማለት ነው። እና ትሁት ግን እኔ በጣም አሳዘነችኝ የምር። ብዙዎቻችሁ ግን ማለት ነው በትሁት እየፈረዳችሁ ነው። አትፍረዱ። ለምን ብትሉ ትሁት ብታገናኘቸው እናትና ልጅን ራሱ ማለት ነው እነሱ ይገሏታል። የምሬን ነው። ግን ድራማው የሆነ ወደ መጨረሻ አካባቢ እየደረሰ ይመስላል ካየሁት ነገር ማለት ነው። እና በጣም አስተማሪ የሆነ ቪዲዮ ነው። ብቻ ብዙ ነገር አለ። በጣም አስተማሪ ነው። ቤተሰብ እስከ መጨረሻው ድረስ ተከታተሉት። ይህንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ክፍል ተመልሰን እንመጣለን።